ረጁ ሸረፈዲን ባሏን አንተ ልጁን አጫውት እኔ ምሳ ሰራለሁ ብላ ማድቤት ገብታ ምሳ እየሰራች እያለ ሸረፈዲን ልጁን አንስቶ አፈረጠው። ከዛ ልጁ ሲያለቅስ ረጁ ሰማችና በመስኮት ዘላ ወጣ ሸረፈዲንን ጆሮን ይዛ ጎትታ ወደ ቤት አስገባችሁ፣ በሩን ዘጋችሁ፣ ቀጠቀጠችሁ፣ ቤቱ እስኪንቀጠቀጥ ድረስ ላያቸው ላይ። ከዛ ልጁን ስለጣለው ሐኪም ቤት ይዘን እንሂድ ብላ ሞተሩን አበላሻው እያለች አናታናቱን እኔ ነደዋለሁ አንተ ግፋኛለች። ግፋ ረጁ። ከዛ ሸረፈዲን እየገፋ ከዛ እንደምንም ሆስፒታል ደረሱ። ሆስፒታል ደርሶ ሸረፈዲን ፊት ለፊት እየሄደ ያለ አንዷ ቅን እያለች ከፊት ለፊት መጣ ሸረፈዲንን ሟ ስትለው ረጁ አየችና ልጁን መሬት አስቀመጠችውና ሸረፈዲንን አይኑን ሸፈነች። አይኑን ሸፍና እንሂድ አለችው። እስከ ዶክተሩ ክፍል አይኑን ሸፍና አስገባችሁ። ስለ ልጁ ሁኔታ እንደተቀጨ ነገራት ዶክተሩ። በጣም ተናደደችና ረጁ ከመሽቆቁ እሾክ አነሳች። እሾክ ያለበትን እንጨት ወስዳ በአንተ ምክንያት ልጄ ታመመ ብላ አናቱን አይኑን። ከዛ ዶክተሩ ልጁ እንደተጎዳ ሲነግራት ሸረፈዲንን ከሆስፒታል እያሯሯጠችው ነው እንግዲህ